ይሄ ቪዲዮ መቼ እንደሚጠቅማችሁ ስለማታውቁ የትምህርት ማስረጃችሁን ለተለያየ ጉዳይ አውተንቲኬት ስለማስደረግ የመጨረሻው ቪዲዮ ነው፣ ተከታተሉ። ዌብሳይቱ ላይ ከገባችሁ በኋላ የሚሰጧቸውን ሰርቪሶች አንድ በአንድ ምን እንደሆነ ካያችሁ በኋላ የእናንተ የትኛው እንደሆነ ሰርቪሱ ትለያላችሁ። አውተንቲኬሽን ነው የምፈልገው ማለት ነው እኔ። ስለዚህ ኢቨን ትርጉሙ ራሱ አለ። አውተንቲኬሽን የሚለውን እንትናዋለች ላይ ነው፣ እሷን ስትነኳት ይመጣላችኋል። ወይም መጀመሪያው ላይ አውተንቲኬሽን ሪኩዌስት የሚለውን ብትነኩት ፔጁ ይከፍታል ማለት ነው። ልክ እዚህ ጋር 5 ነገሮችን ሞልታችሁ ነው አፕላይ የምታደርጉ። ታነባላችሁ። መጨረሻ ላይ እቺ ቦክሷን ክሊክ ማድረግ እንዳትረሱ፣ ካልሆነ ወደ ኔክስት ፔጅ አያልፍም። ፕሮፋይል ትሞላላችሁ። አንድ በአንድ የሚጠይቀውን እዚህ ጋር ነው ናሽናል አይዲ የሚያስፈልጋችሁ ማለት ነው። እሱን ስጨርሱ ኔክስት ፔጅ ትላላችሁ። ከዛ ኤዱኬሽናል ኢንፎርሜሽን ይጠይቃችኋል። ዲግሪ ነው አውተንቲኬት የምታደርጉት ወይስ ማስተርስ ይላል። ማስተርስ ነው የምፈልገው ለምሳሌ እኔ። ዲግሪሽን አውተንቲኬት አድርገሻል ወይ ብሎ 2 ጥያቄ ያቀርባል። አዎ ወይም አይበይ ይለኛል። አዎ ስለው እንደዚህ ቬሪፋይ ያደረግሽበትን ነንበር አምጪ ይላል። አይ ብለው ኖሮ ደግሞ እዛው ጋር የምትኖረዋን አንደኛዋን ብቻ ነው የሚያመጣው። እሱን ክሊክ አድርጌ ወጥቻለሁ እንድታዩት ነው። ቀጣይ ስቴፕ ላይ ስትመጡ ደግሞ ዶክመንቶቻችሁን አፕሎድ እንድታደርጉ ነው የሚጠይቀው ማለት ነው። አፕሎድ ካደረጋችሁ በኋላ ምክንያታችሁ ሲላችኋል ማለት ነው። ምክንያታችሁ ማለት አስቸኳይ ጉዳይ ካላችሁ እንዲፈጥንላችሁ ማለት ነው። ከሌላችሁ ችግር የለውም። የሞላችሁት ፕሮፋይል ምን ምን እንደሆነ ያሳያችኋል እና የቱን ሰርቪስ እንደምትፈልጉ ስንት ብር እንደሆነ ጭምር ይናገራል። አንብባችሁ ቦክሶችን ክሊክ ማድረግ ሳትረሱ ክሊክ አድርጉ ማለት ነው። ከዛ በስተመጨረሻ ላይ እቺ የመጨረሻውን ቦክስ ክሊክ ማድረግ እንዳትረሱ። አይ ሄር ባይ ኮንፈርም የምትለዋል እሷ ክሊክ ካልሆነች አጣፍም። ከዛ ሰብሚት በሉት።